መሐመድ አሊ የታላቁ ንጉሥ ድምፅ። ታላቅነት የሚጀምረው ከቁጭት ነው። በ1954 ዓመተ ምህረት ሉቪል ኬንታኪ ውስጥ አንድ የ12 ዓመት ልጅ በጣም የሚወደው የነበረው ቀይ ብስክሌት ተሰረቀችበት። ልጁ በንዴት እየተንቀጠቀጠ ወደ ፖሊስ መኮንኑ ጆ ማርቲን ሄደና ያገኘሁት እንደሆነ እደበድበዋለሁ አለው። ፖሊሱም ፈገግ ብሎ ለመደብደብ መጀመሪያ እንዴት እንደሚደበደብ መማር አለብህ አለው። ያ ልጅ ካሲየስ ክሌይ ይባላል። በዚያች ቀን ብስክሌቱን ባያጣ ኖሮ ዓለም መሐመድ አሊን አታውቀውም ነበር። ካሲየስ በየቀኑ ወደ ጂም መሄድ ጀመረ። እንደ ቢራቢሮ መንሳፈፍ፣ እንደ ንብ መንደፍን ተማረ። በ1960 የሮም ኦሎምፒክ የወርቅ ሜዳሊያ አሸነፈ። ነገር ግን ወደ አገሩ አሜሪካ ሲመለስ የገጠመው ድል ሳይሆን ዘረኝነት ነበር። በወርቅ ሜዳሊያው ኩራት ተሰምቶት ወደ አንድ ምግብ ቤት ሊገባ ሲል ለጥቁሮች አንሸጥም ተባለ። ካሲየስ በንዴትና በሐዘን ወደ ኦሃዮ ወንዝ ሄደና ያንን በደሙና በላቡ ያገኘውን የወርቅ ሜዳሊያ ወደ ወንዙ ወረወረው። ያኔ ነው እውነተኛው ውጊያ በሜዳው ላይ ብቻ ሳይሆን ከሜዳው ውጭ መሆኑን የተረዳው። በ1964 ዓመተ ምህረት ካሲየስ ክሌይ የዓለም ሻምፒዮኑን ሶኒ ሊስተንን ገጠመ። ማንም አያሸንፍም ብሎ አልገመተም ነበር። ካሲየስ ግን በሜዳ ላይ ብቻ ሳይሆን በአፉም ይዋጋ ነበር። እኔ ታላቅ ነኝ እያለ ይጮህ ነበር። ዓለምን አስገርሞ ሊስተንን አሸነፈና ገና በ22 ዓመቱ ሻምፒዮን ሆነ። ከድሉ ማግስት ግን ዓለም ይበልጥ የሚያስደነግጥ ዜና ይፋ አደረገ። የባሪያ ስሜን ካሲየስ ክሌይን ጥያለሁ፣ ከዛሬ ጀምሮ ስሜ መሐመድ አሊ ነው አለ። እስልምናን መቀበሉንና ከጥቁሮች መብት ተሟጋቾች ጋር መቆሙን አወጀ። ይህ ውሳኔ ብዙ ደጋፊዎችን አራቀው። ነጮቹ አሜሪካውያን ጠሉት። እሱ ግን እንዲህ አለ፣ እኔ እናንተ እንዲሆነ የምትፈልጉት ሰው መሆን የለብኝም። እኔ የፈለግኩትን የመሆን ነፃነት አለኝ። አሊ ታላቅ የሆነው በጡንቻው ብቻ ሳይሆን ማንነቱን በድፍረት በመናገሩ ነበር። በ1967 ዓ.ም አሊ በሕይወቱ ትልቁ ፈተና ገጠመው። የአሜሪካ መንግስት ወደ ቪየትናም ጦርነት እንዲሄድ አዘዘው። አሊ ግን ሃይማኖቴ ሰላማዊ ሰውን እንድገድል አይፈቅድልኝም፣ ቪየትናሞች ምንም በደል አላደረሱብኝም በማለት ውትድርናውን አልቀበልም አለ። ውጤቱ ግን መራራ ነበር። የዓለም ሻምፒዮንነቱን ተቀማ። ቦክስ እንዳይጫወት ታገደ። ለ5 ዓመታት እስራት ተፈረደበት። በታላቅነቱ ጊዜ ጉልበቱ በሞላበት ወቅት ለ3 ዓመት ከግማሽ ሜዳ ላይ እንዳይረግ ተከለከለ። ሀብቱን አጣ፣ ዝናውን አጣ። ነገር ግን ክብሩን አልሸጠም። ከእምነቴና ከህሊናዬ በላይ ገንዘብና ዝና አያሳስበኝም አለ። በዩኒቨርሲቲ የዞረ ስለ ሰላምና ስለ እኩልነት መስበክ ጀመረ። አሊ በቦክስ ሜዳ ሳይሆን በሕይወት አደባባይ ላይ ትልቅ ድል እያሸነፈ ነበር። በመጨረሻም ፍርድ ቤቱ ነፃ አለውና ወደ ሜዳ ተመለሰ። ነገር ግን አሊ አርጅቷል፣ ፍጥነቱ ቀንሷል። በዚያ ጊዜ ጆርጅ ፎርማን የተባለ እጅግ አስፈሪና ወጣት ቦክሰኛ ዓለምን እየመራ ነበር። 1974 ዛየር ወይም ኮንጎ ውስጥ ራምብል ኢን ዘ ጃንግል የተባለ ታሪካዊ ጨዋታ ተዘጋጀ። ጋዜጠኞች አሊ ፎርማን ፊት ከቆመ ይገደላል ብለው ፈሩ። ነገር ግን አሊ በዛይር ጎዳናዎች ሲሮጥ ህዝቡ አሊ ቦማዬ፣ አሊ ግደለው እያለ ይጮህለት ነበር። ጨዋታው ሲጀመር አሊ አንድ አዲስ ስልት ተጠቀመ፣ ሮፕ ዶፕ። ፎርማን በኃይል ሲደበድበው አሊ ገመዱ ላይ ተደግፎ ድብደባውን ይቀበል ነበር። ፎርማን ደከመ። በ8ኛው ዙር አሊ ፈጣን ምቶች ሰነዘረና ፎርማንን መሬት ላይ ዘረረው። ዓለም ደነገጠች። አሊ እንደገና የዓለም ሻምፒዮን ሆነ። ይህ ድል የጥንካሬ ብቻ ሳይሆን የብልህነት ድል ነበር። ከዓመታት በኋላ አሊ በቦክስ ምቶች ብዛት በፓርኪንሰን ህመም ተያዘ። ያ ንግግሩ እንደ ማር የሚጣፍጠው አንደበቱ መኮላተፍ ጀመረ። ያ እንደ ቢራቢሮ የሚንሳፈፈው አካሉ መንቀጥቀጥ ጀመረ። በ1996 በአትላንታ ኦሎምፒክ አሊ ችቦን እንዲያበራ ተጠራ። እጆቹ የተንቀጠቀጡ ችቦን ሲያበራ መላው ዓለም በለቅሶ ታጠበ። አሊ በህመም ቢደክም መንፈሱ ግን አሁንም ያው ታላቁ መሐመድ አሊ ነበር።
በ2016 ዓ.ም ይህ ታላቅ ሰው ከዚህ ዓለም በሞት ተለየ። መሐመድ አሊ አስተማረን፣ ታላቅነት ማለት በጡንቻ ሰው ማሸነፍ ሳይሆን ለቆምክለት ዓላማ ማንኛውንም መስዋዕትነት መክፈል መቻልን ነው። እሱ እንዲህ ይል ነበር፣ ቀኖቹን አትቁጠራቸው፣ ቀኖቹ ዋጋ እንዲኖራቸው አድርግ። ቤተሰቦቼ፣ መሐመድ አሊ ብስክሌቱን ባያጣ ኖሮ ቦክሰኛ አይሆንም ነበር። እናንተም ዛሬ ያጣችሁት ነገር ለትልቅ ስኬት መነሻ ሊሆናችሁ ይችላል። ውድቀት የመንገዱ መጨረሻ አይደለም፣ የድል መጀመሪያ እንጂ። ይህንን የታላቁ ንጉሥ ታሪክ ከወደዳችሁት ቪዲዮን ላይክ አድርጉ። ስለ መሐመድ አሊ የሚገርማችሁ ነገር ምንድን ነው? ኮሜንት ላይ ጻፉልን። የትጋት ዓለም ሰብስክራይብ በማድረግ ተጨማሪ ድንቅ ታሪኮች አብሮን ይቆዩ። በትጋት ቆዩ።